ልጅሽ ከመንግስተ ሰማያት ይጠራሻል እያልን እንዘምራለን። ወልድኪ ይጼውዓኪ ወልድኪ ይጼውዓኪ ወልድኪ ይጼውዓኪ ወልድኪ ይጼውዓኪ ውስተ ሕይወት ወመንግሥተ ክብር ውስተ ሕይወት ወመንግሥተ ክብር ውስተ ሕይወት ወመንግሥተ ክብር ውስተ ሕይወት ወመንግሥተ ክብር ወልድኪ ይጼውዓኪ ወልድኪ ይጼውዓኪ ወልድኪ ይጼውዓኪ ወልድኪ ይጼውዓኪ ውስተ ሕይወት ወመንግሥተ ክብር ውስተ ሕይወት ወመንግሥተ ክብር ውስተ ሕይወት ወመንግሥተ ክብር ውስተ ሕይወት ወመንግሥተ ክብር ወልድኪ ይጼውዓኪ ወልድኪ ይጼውዓኪ ወልድኪ ይጼውዓኪ ወልድኪ ይጼውዓኪ ውስተ ሕይወት ወመንግሥተ ክብር ውስተ ሕይወት ወመንግሥተ ክብር ውስተ ሕይወት ወመንግሥተ ክብር ውስተ ሕይወት ወመንግሥተ ክብር ልጅሽ ለዘላለም ክብር ወደ ሕይወት ድንግል ማርያም ይጠራሻል እያል እርገቷን አባቶቻችን በዚህ መልኩ ካመሰገኑት ነው የወሰድነው። ዛሬ ይህንን እሷን ክብሯን የምንናገርበት ነው። ቅድም እንዳልኩት በዚህ ተገኝተን ይህን በዓል በማክበራችን እግዚአብሔርን ልናከብረው እግዚአብሔርን ደስ ልንሰኝበት የሚገባ ነው። መዋዕለ ጾሙንም በሰላም አስፈጽሞ ከመቤታችን ረድኤት በረከት እንድንሳተፍ ስላደረገን በድጋሜ ለአምላካችን ቅዱስ ፈቃድ ይሁንልን። የተማርነውን ደግሞ በልባችን አምልቶ አስፍቶ ይጻፍልን። ይቆየነው። ስብሐት ለእግዚአብሔር።